ስሜ ንጉሱ ሙሉጌታ እባላለሁ። የፕሮዲውሰር እና ደራሲ ነኝ። እንዲሁም ተዋንያን። ዛሬ የቀረቡበት ዋነኛ ምክንያት ለተመልካቾቻችን መድረሻ የሚባል አስተማሪ ትልቅ ፊልም እንዲሁም በእውነትነት ላይ የተመሰረተ የህይወት ታሪክ የፕሮዲውሰሩን የህይወት ታሪክ የሚያጠነጥን የሌላውን ሰው ትምህርት ሊሆን የሚችል ፊልም ይዘን የቀረብነው። ከዚህ በፊት ቀደም ሲል በተለያየ ሚዲያ ሶሻል ሚዲያ ላይ ቀርበን ነበረ። ምክንያቱም ጥቅምት 10 እንደሚመረቅ በሁሉም ሚዲያዎች ላይ መግለጫ ሰጥተናል። ነገር ግን ፊልሙ አስተማሪ እንደመሆኑ መጠን በእኔ ዙሪያ በህይወቴ ዙሪያ የቀረ ነገር ስለነበረ ጥናት በማድረግ ህዝቡን ያስተምራል ብለን የገመትነውን የህይወት ታሪክ ጨምረንበት አሻሽለነው ህዝቡን ጠለቅ ብሎ ሊያስተምር ይችላል ብለን ስለገመትን ያንን ነገር አስተካክለን ኤዲት አድርገን እንደገና ህዳር 1 ቀን እንዲመረቅ ቀይረን ዓለም ሲኒማ የነበረውን ሜክሲኮ በሚገኘው እውቅና ድንቅ የሆነ ደረጃውን የጠበቀ ሲኒማ አዲስ ሲኒማ ኢንተርፕራይዝ በዘመን ባንክ ዋና ኦፊስ አዲስ ሲኒማ ኮምፕሌክስ ነው። ይቅርታ፣ አዲስ ሲኒማ ኮምፕሌክስ በሱ ሲኒማ ቤት ለማስመረቅ ዛሬ ሁሉን ነገር ጨርሰን ተዘጋጅተናል። ለህዝባችን ለማድረስ በጣም አሳዛኝ፣ አስለቃሽ፣ ጸጻች የሆነና እንዲሁም ሊፈጸም በሰው ላይ የማይችል ሰዎች ላይም ሲደርስ ማየትና መሳቅ የማያስችል ሰው ለሰው ሊያስተዛዝን የሚችል ፊልም እየቀረበ ያለ ነው። ስለሆነ ትልልቅ አርቲስቶች ከ15 በላይ አርቲስቶች እነ ችሮታ ቀድቀኝ፣ እነ ማሚ ያለች ፍቅርተ፣ ጋሽ አሰፋ አለ፣ ጋሽ ሰለሞን ሙሄ ያለ፣ እንዲሁም ሌሎች ለመኮንን ላቃለ ህይወት አሉ። በጣም ብዙ ትልልቅ እውቅና ያላቸውን አርቲስቶች ነው ያሳተፍንበት። ምክንያቱም ትልቅ ነገር ካወጣ ትልቅ ነገር ሰርተህ ለህዝብ ማስተማር አለብህና በዚህ አይነት መልኩ ህዳር 1 ሜክሲኮ ዘመን ባንክ ሄድ ኦፊስ ጀርባ በሚገኘው ከ10 ሰዓት በኋላ በደማቅ ሁኔታ እንደሚከበር ከውጭም የመጡ የዛሬም የተቀበልናቸው ሰዎች አሉ። አልጋ ያሰር ናቸው። በእውነት ድንቅ የሆነ ፊልም ነው እና ህዝቡ እንዲያይሉ እንዲጋበዝልን ጥሪ ለማስተላለፍ ፊልሙ ባለበት ቆይቶ እንዲታይና በነበሩት አዲስ አበባ ውስጥ ባሉት ሲኒማ ቤቶች በጠቅላላ በዚያው የሚቀጥል ነው። አይወርድም፣ እንደሚታይ እንዲቀጥል አድርገን ነው ያደረግነው። ፊልሙ እንግዲህ በሁሉም ሲኒማ ቤቶች ይታያል ማለት ነው ከምረቃት በኋላ። ይሄ ፊልም የፈጀብን ጊዜ 1 ዓመት ከ1 ወር ነው። ብዙ ተደክሞበታል፣ ብዙ ሄደንበታል። የተሰራውም ደብረ ዘይት ቢሸፍቱ ከተማ ወጣ ብሎ በምትገኝ ከተማ ውስጥ ገበያ በምትባል ከተማ ውስጥ ገጠር ከተማ ውስጥ ነው የሰራነው። ቀሪውን ደግሞ ቆየ ፈጭ ነው የሰራነው አዲስ አበባ ሙሉ በሙሉ በሚባል ግን በቢሸፍቱ ደብረ ዘይት ክልል ነው የሰራነው። እንግዲህ አንድን ግለሰብ በችግር ውስጥ አልፎ ቤተሰቡን ሰው አድርጎ ራሱን ሰው አድርጎ ጥሮ ግሮ ያደገበትን እድገት የሚያሳይ ነው ፊልሙ። ከድህነት ቤተሰብ ከድህነት ማህበረሰብ የወጣ ድህነት ምን ያክል አሰቃቂና ምን ያክል ፈታኝ እንደነበረ የሚገልጽ ፊልም በመሆኑ የቀረጻ ጊዜ 20 ቀን ሲፈጅ፣ ሌላው ግን ሙሉ በሙሉ 1 ዓመት ከ1 ወር ነው የሚፈጀው። ይህን ይመስላል የፊልሙ ሁኔታ። ፊልሙ ተሰርቶ እስኪያልቅ ድረስ ምን ያክል ፈተናዎች ገጥመውና ምን ያክል ተፈታታይ ነገር ነበረብን የሚለው ብዙ ሰዎች ትልቅ አርቲስቶች እና ነፍስ ያወቁ ራቃቸውን የዋጡና አስተዋይ ከፊልሙም ጋር ከህዝቡም ጋር ተላምደው የመጡ በመሆናቸው
በፍቅር ነው የሰራነው። ምንም እንከን አልገጠመንም። እግርና እጅም ይጋጫል አልፎ አልፎ፣ ነገር ግን በጥሩ ሁኔታ ነው የሰራነው። ፊልሙን ለመጨረስ እየፈጀብን ወጪ ባለፈውም ጠቁመናል። ለአርቲስቶች ለ15 ተዋናያን ትላልቅ አንጋፋ አርቲስቶች ብቻ ከ3 ሚሊዮን ብር በላይ ወጪ ሲሆን ሌላ ጠቅላላውን እንዳለ ፊልሙ ተጀምሮ እስኪያልቅ እስካሁኑ ሰዓት ድረስ ደጋግመን ለ3 ጊዜ ማስታወቂያ እየሰራን ሌሎችንም ነገሮች እያስተካከል ጨርሶ ሁሉን ነገር እስኪያጠናቀቅ ድረስ 5.7 ፈጅቷል። እንግዲህ ከዚህ በኋላ ከምርቃት በኋላ ደግሞ የምናሻሽለው ገለጻ ካለ እንገልጻለን ማለት ነው። በተዋናይነት የተሳተፍኩት ያው ባሌ ተሸከሩበትም ግን ያው ውጣ ውረድ ነበረው። አንድ ፊልም ሲሰራ ብዙ ችግሮች አሳልፈው ዝም ብሎ የሚሆን ነገር አይደለም። ከአዲስ አበባ ሄድኩኝ ናዝሬት ይቅርታ ደብረ ዘይት ከአዲስ አበባ ደብረ ዘይት የተመላለሱ የሰራ ነው። ጥሩ በጣም ጥሩ የሚባሉ ክሮች ነበሩ አብረው የሚሰሩት ልጆች። በተለይ ካሜራማኑ በጣም ጎበዝ ልጅ፣ በጣም ጥሩ ኤክስፒሪየንስ ያለው ምንም ችግር የማይፈጥር ዳይሬክተሩም እንደዛው ጥሩ ነበሩ። በአጠቃላይ ክሩን በጣም ወድጀዋለሁ። ወደፊትም አብሬ ብሰራ ቅር የማይለኝ ጥሩ ክሩ ነው ያጋጠመኝ። ለነገሩ ለእኔ መጥፎ ገጥሞኝ አያውቅም። ያው ሁሉም ማሚዬ ስለሚሉኝ ሁሉም ማክበሬ ነው የሚሰሩት እና እጅግ በጣም አመሰግናለሁ። ወጣቶቹ በጣም ጎበዞች ናቸው። ያው ድሮ እንደዚህ አልነበረም፣ ትንሽ እንቸገር ነበር። አሁን ግን ቴክኖሎጂ በደንብ ስለተራቀቀ በጥሩ ሁኔታ ነው የሰራ ነው። መቼም ስራ አያደክምም ማለት አንችልም፣ ያደክማል። ትንሽ ውጣ ውረድ አለው፣ ግድ ነው። እንደዛ ካልሆነ ደግሞ ስራ ይሰራል እና በጥሩ ሁኔታ ነው ያሳለፍነው። ፕሮዲውሰሩ ጥሩ ሰው ነው፣ ያክብሮኝ በሚገባ ሳልንገላታ የሰራሁት። እንግዲህ ውጤቱን ለሰፊው ተመልካች እተዋለሁ። እኛ ደክመናል፣ ሰርተናል። አንድ ድግስ ተፈሽኖ ሲቀርብ መቼም ለበላተኛው ያረካል ብለን የምናስበው እንደዛ ሁሉ አሁንም ይሄ ፊልም ብዙ ደክመንበታል፣ ጥሩ ሰርተነዋል ብዬ ነው የማስበው። ለማንኛውም የቀረውን ለተመልካች እተዋለሁ። እንግዲህ ያው ባለፈው በ10 ተብሎ ነበር፣ አልተሳካም። ያንን ለማስተካከል አሁን ፕሮዲውሰሩ እንደገለጹት ያው ያን ለማስተካከልና በጥሩ ሁኔታ ሆኖ እንዲቀርብ ስለተደከመበት ጥሩ ሆኖ መቅረቡ ተመልካችን ያስደስታል ብዬ አስባለሁ። ለማንኛውም ፍርድ ከተመልካች ነው የምንወስደው። እንግሊዝኛው ፊድባክ ነው የምትሉት፣ ፊድባክን እንጠብቃለን። ውድ ተመልካቾቻችን እንግዲህ ደጋግማችሁ እንደምታዩት ተስፋ አለኝ። ጀነራሊ ያው ፊልሙ ሊኒየር ስቶሪ ስትራክቸር ያለው ስቶሪ ነው። አሁን የሰራንበት ስትራክቸሩ ባዮግራፊ ነው፣ የአንድ ሰው ህይወት ነው። በተለያየ ምክንያት ዲሌ ሆነ ነበር። ከዚህ ብዙ ኤፈርት የሚፈልግ ስራዎች ነበሩና ስራውን በጣም አድካሚ በነበር ቆይታ ነው። በተቻለ መጠን ፕሮፌሽናሊ አስቀምጠናል። ብዙ ባለሙያዎች አሉ እንዳያችሁት ፖስተሩ ላይ ማለት ነው። እኛም የተቻለን እናቅም በደንብ አድርገን ኤክስኪዩት አድርገናል። አሁን ከእግዚአብሔር ጋር በደንብ አድርገን ለማስመረቅ ሬዲ ነን። ሁሉም ሰው አይ ቲንክ ብዙ ባዮግራፊስት ፊልሞች ኢትዮጵያ ላይ ያልተለመዱ ኢንስፓይሪንግ ስቶሪዎች ናቸው። እነዚህ ሪኮመንድድ በሞቲቬሽን ሊስት የሚቀመጡ ፊልም ስለሆነ ያው ሪኮመንድ እናደርጋለን። ከእናንተ የሚመጣውን ኩዌስችኖች ኦፊሻሊ በሁሉም ሲኒማ ቤቶች በዛው ቀን በመንግስትም በሁሉም ሲኒማ ቤቶች ኦፊሻሊ ፊልሙ ላውንች ይደረጋል። ማንኛውም ኢትዮጵያዊ ማንኛውም ፊልም ወዳጅ ይህን ፊልም ስፔሻሊ ብዙ ኮስት አውጥተንበታል። እስከነ ፕሮሞሽኑ
5.7 ድረስ ኮስት ወጥቶበታል። ምክንያቱም እንደ አዲስ ሪሹት ያደረግናቸው ሹቶች አሉ። ምክንያቱም ካለው ቦታ እዛ በነበርንበት ጊዜ ደብረ ዘይት በነበርን ጊዜ ታይም ስኬጁሉ አንዳንድ ስኬጁል ስላልተመቹ እሱንም ጨምረን ከነ ፕሮሞሽን 5.7 ድረስ ፈጅተንበታል። እስካሁን ባለው ስታቲስቲክስ ከዚህ በኋላ ያለውን ኦፊሻል የሆኑት ናቸው። ህዳር 1 ሁሉም ሰው መጥቶ ልዩ ፕሮግራሙ ማለት ነው። ልዩ ፕሮግራሙ ላይ የተጠሩ እንግዶች አሉ፣ ስፔሻል ገስቶች፣ ኦፊሻሎች አሉ፣ ታዋቂ አርቲስቶች ይጋበዛሉ። ከዛ ባሻገር ደግሞ ማንኛውም ኢትዮጵያ መጥቶ እንዲያየው እንጋብዛለን። እናት አርቲስት ፍቅርተ ደሳለኝ ህዳር 1 ሰንጋተራ በሚገኘው ፊልም ቤት እንገናኝ። ቀጠሯችን እዛ ይሁን። አመሰግናለሁ።